አደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝነብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የተዘረፈው 98 ቢሊዮን ብር ብቻ ነው ወይ የሚል ነው። ሪፖርተር በሜይ 3 ቀን 2026 ይዞት በወጣው ዘገባ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ በሚል ዘገባው ስር የኢትዮጵያ ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም ለሕዝብ ተወካዮች ምክር ቤት ሕግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ሲያቀርብ ነው ሲል ሪፖርተር በዘገባው ገልጿል። ይህ የሪፖርተር ዘገባ ከወጣ በኋላ በበርካታ ሰዎችና ሕዝቡ ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን በማህበራዊ ሚዲያው ላይም ከባድ መነጋገሪያ አጀንዳ ሆኖ እስከዚች ሰዓትና ደቂቃ ድረስ ቀጥሏል። እዚህ ጋር መነሳት ያለበት ቁልፍ ጥያቄ ቢኖር በሙሰኞችና ሌቦች የተዘረፈውና የተመዘበረው የተጠቀሰው 98 ቢሊዮን ብር ብቻ ነው ወይ የሚል ነው። የዚህን ጥያቄ መልስ ለማግኘት እንደ አውሮፓውያኑ አቆጣጠር በሜይ 2024 አፍሮ ባሮሜትር የተባለ ተቋም ያቀረበውን ጥናታዊ ዘገባ መመልከት ይበጃል። እንደ ጥናቱ ውጤት ከሆነ ኢትዮጵያ ውስጥ ከሚሰሩት የሙስና ወንጀሎች ውስጥ ሙስና መሰራቱን ከሚያውቁ ዜጎች ውስጥ 73% ያህሉ ጥቃትንና በቀልን በመፍራት የተሰራውን ሙስና ሪፖርት አያደርጉም ወይም አያጋልጡም። አሁን ፌዴራል ፖሊስ ያቀረበው ዘገባ ሪፖርት የተደረገና በምርመራ የተገኘ ሲሆን ይህም ከአጠቃላይ ከተፈጸመው ሙስና 27% ያህል ይሆናል ተብሎ ይገመታል። ሪፖርት ያልተደረገ 73% የሙስና ወንጀል አለ ማለት ነው። አሁን የፌዴራል ፖሊስ ሪፖርት ያደረገውን 98 ቢሊዮን ብር የወንጀሉ 27% አድርገን ብንወስደው በዚሁ በ98 ቢሊዮን ብር ላይ ተመስርተን ቀሪውን 73% ብናሰላው ሪፖርት ያልተደረገ ያልተመረመረ 264 ቢሊዮን ብር በሙስና የተዘረፈ ብር ይኖራል ተብሎ ይገመታል። ምርመራ የተጀመረበትን ወይም ሪፖርት የተደረገውን 98 ቢሊዮን ብርና ሪፖርት ያልተደረገውን 264 ቢሊዮን ብር ስንደምረው በትንሹ 362 ቢሊዮን ብር በሙስና ተዘርፏል ማለት ነው። ይህንን ገንዘብ ከኢትዮጵያ የ2018 ዓመተ ምህረት ፊዚካል ይር ወይም የበጀት ዓመት 1.93 ትሪሊዮን ብር ያህል በጀት ጋር ስናነጻጽረው የኢትዮጵያ በጀትን 18.8% ያህል ይሆናል ማለት ነው። ይህንን የተዘረፈ ገንዘብ ከመከላከያ በጀት ጋር ስናነጻጽረው በትሬዲንግ ኢኮኖሚክስ ዘገባ መሰረት የ2025-26 የኢትዮጵያ የመከላከያ በጀት ወደ 528 ሚሊዮን ዶላር ሲሆን ይህንን በ157 ብር የምንዛሪ መጠን ስንቀይረው ወደ 82 ቢሊዮን ብር አካባቢ ይሆናል። ይህንን የመከላከያ በጀት ከ2018 የኢትዮጵያ በጀት ጋር ስናነጻጽረው ወደ 4.6% ያህል ይሆናል ማለት ነው። ይህ ማለት በሙስና የተዘረፈው 362 ቢሊዮን ብር ከመከላከያ በጀት 400% ወይም 4 እጥፍ ይበልጣል ማለት ነው። በተጨማሪ ማነጻጸሪያዎች ስናየው ደግሞ የመከላከያ በጀት 82 ቢሊዮን ብር ሲሆን በሙስና የተዘረፈው 362 ቢሊዮን ብር ይሆናል ተብሎ ይገመታል። የመከላከያ በጀት 4.6% የኢትዮጵያን በጀት ያህል ሲያክል የተዘረፈው ደግሞ 18.8% ያህል ይሆናል። ይህም ከመከላከያ በጀት በ14.2% ያህል ይበልጣል። እንግዲህ በመቶ ሺህ አባላት ካሉት ከመከላከያ በጀት 400% የሚበልጥ ሀብትና ንብረት የዘረፈው ሙሰኛና ሌባ ምን ያህል የፈረጠመ የኢኮኖሚ አቅምና መረጃዎችንና ማስረጃዎችን ጠቋሚዎችንና ዜጎችን የማጥቃትና የማጥፋት አቅምና ረጅም እጅ እንዳለው ምን ያህል የፍትህን አንገትና እጅ የመጠምዘዝ የፈረጠመ ጡንቻ እንዳለው መገመት አይከብድም። ችግሩ የሙሰኛና ሌባ ኃይልና ቡድን መዝረፉ ብቻ ሳይሆን ዝርፊያው እንዳይደረስበትና ተጠያቂ እንዳይደረግ ሲል ስንት ቅን፣ ታታሪ፣ ብቁ ሙስና የሚጸየፉ ባለሙያዎችን፣ ሰራተኞችን፣ ነጋዴዎችን፣ ዜጎችን አጥፍቷል፣ ሰውሯል፣ ገድሏል፣ ከሀገር እንዲሰደዱ አድርጓል፣ ሀገር ባዶ እንድትቀር አድርጓል። በሌላ በኩል ደግሞ ከፍተኛ የመንግስት አመራርና መከላከያ ሰራዊት፣ የፌዴራል ፖሊስና የደህንነትና የጸጥታ ተቋማት በህግ ማስከበርና በጦርነት እንዲጠመዱና ፋታ እንዲያጡ ለማድረግ ሲል ለታጠቁ ኃይሎች የገንዘብ፣ የማቴሪያል፣ የመረጃ፣ የሚዲያ ድጋፍ በስውር ያደርጋል። ከዘረፈው ሀብት በተጨማሪ በጦርነትና
በሁከት ስንት ብርቅና ድንቅ የሆኑ የመከላከያና የጸጥታ ኃይል አባላት አላስፈላጊ መስዋዕትነት እንዲከፍሉ አድርጓል። ምን ያህል ኢኮኖሚ አድቅቋል። የዜጎችን ሰርቶ የመኖር ተስፋ አጨልሟል። ስንቱ ራሱን እንዲያጠፋ፣ ስንቱ ሀገር ጥሎ እንዲሰደድ አስገድዷል አድርጓል። እነዚህንና የመሳሰሉትን ጥያቄዎች ስናነሳ የተዘረፈው 98 ቢሊዮን ብር ብቻ ሳይሆን ሀገር እንደ ሀገር ወድሞና ደቆ ወና ሆኖ እናገኘዋለን። አሁን ከፊት ለፊታችን ሁለት ከባድና አስፈሪ አማራጮች ተደቅነውብናል። አንደኛው እንደ ማኦ ዜዱንግ እነዚህን ሌቦች ላይ የማያዳግም ሕጋዊ እርምጃ ወስዶ ሀገር ማዳን፣ ሁለተኛ ሌባ ፈርተን እየተንበጫበጭን ራሳችንንና ሀገራችንን ወደማንወጣበት ወደ መቀመቅ መውረድ ነው። ምርጫው ግልጽና ግልጽ ነው። ለአሁን አበቃው። አመሰግናለሁ።